አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ውድ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት አለም ዳርቻ ሰላምታችሁ ይብዛ እና ኢድ ሙባረክ ብያችኋለሁ። ኢድ ሙባረክ እንኳን በሰላም ለኢደል አዳ አረፋ በዓል እንኳን በሰላም አደረሳችሁ። በየአመቱም አላህ በሰላም ያድርሰን። በየአመቱ በመዳም ኩሽና ሳይሆን ከቤተሰቦቻችን ልጅ አላችሁ ከልጆቻችሁ ጋር ከባላችሁ ከእናት ከአባታችሁ ጋር የምታሳልፉት ቀጣይ አመት አላህ ኢንሻአላህ በሰላም ያድርሳችሁ ያድርሰን እና ዱአ አድርጉ። ዋናው በሰላም መድረስ ነው። ሌላው ነገር ቀላል ነው። ዋናው ሁሉም ነገር የሚሆነው ራሳችን ካለን በኋላ ነው። ከራሳችን በኋላ ነው። ዋናው ራሳችን መድረስ ነው። ስንቱ ደርሷል? እምን ያለ ሰው ሁሉ አለ ወይ? ስንቱ ሰካለ ጎዶሎ ሆናል? ስንት ነገር ደርሶበታል። ብቻ አልሐምዱሊላህ ስንቱ እናት አባቱን ያጣለ አልሐምዱሊላህ። ላለፈውም ለሞቱትም ጀነቱል ፊርደውስ ይወፍቃቸው። እኛንም በየአመቱ አላህ በሰላም ያደርሰን። ስላደረሰንም አልሐምዱሊላህ ማለት ነው እንጂ ሌላ ነገር ማሰብ አያስፈልግም። ይህም ቪዲዮ እሰራለሁ ካልኩኝ 3 ቀን ይሆናል። ያው ቢዚ ሆኜ ነው። አረፋ በጣም ነው ስራ የሚበዛው። በአረፋ በዓል ማለት ነው። ረመዳን ሲመጣ ብዙ እህቶች መዳም ቤት ያሉት ረመዳን ሲመጣ አይ ስራ ይበዛል ምናምን ብሎ ያስባሉ፣ ይጨነቃሉ። እኔ ግን አልጨነቅም። በቃ ምክንያቱም ስንቱ በሰላም ደርሷል። ስንቱ በሰላም የደረሰ አለ። ለመስራትም ታድዬ አልሐምዱሊላህ ብዬ ደስ ይለኛል። ረመዳን ሲመጣ ምንም አላስብም። ግን አረፋ ሲመጣ በጣም ከባድ ነው። የአረፋ እንትን ስራ በተለይ በዚህ ቤት የኔ መዳም እናት ናትና ሁሉም ቤተሰብ እሷ ጋር ነው የሚመጣው። ልጆቿም ሁሉም እዚህ ስለሚመጡ ስራ ይበዛብኛል። 2 በግ ነው የሚያርዱት። ከዛ ካረዱ በኋላ ሁሉንም ነገር እንትን ዱለታውን ምን ጭንቅላቱን ማጠቡ ሁሉ ነገሩ በቃ ብዙ ስራ ይበዛብኛል። ለዛ ነው ቢዚ ሆኜ ቪዲዮ አልሰራሁላችሁም፣ አልቀረስኩም። በሰሞኑም ኢድ ሙባረክም አላልኳችሁም። ያው ኢድ እስከ 5 ቀን ነው ያረፋ ኢድ። አሁንም ዛሬም ኢድ ሙባረክ ልበላቸው ብዬ ነው የገባሁት። በጣም ስራ በጣም ከባድ ነው። በቃ እኔ አረፋ ሲመጣ በጣም ያሳስበኛል። ከዚህም በፊት ስደት ሰርቻለሁ አልሐምዱሊላህ። ግን እንደዛ አይደለም። ውጭ ላይ አርዶ ነው የሚያመጡት። እዛ ሳርዶ ያመጣሉ እንጂ በቤት ውስጥ አያርዱም ነበረ። ግን እዚህ ሳውዲ ላይ ማለት ነው በቤት ብዙዎቻቸው ሁላቸው ሳይሆኑ አንዳንዶቻቸው በር ላይ ስለሚያርዱ በጣም ስራ ይበዛል። ቤቱ ማስታቱ ብትሉ በቃ ብዙ ስራ ይበዛል። ስለዚህ በጣም ቢዚ ሆኜ ነው ቪዲዮም አልቀረስኩላችሁም፣ ኢድ ሙባረክም አላልኩም። እና የኔ ውድ ፋሚሊዎች ኢድ ሙባረክ ብያችኋለሁ። ዋና በሰላም መድረሱ ነው። ማሰብ ምናምን አያስፈልግም። በቃ ከኛ ምን ያለ ሰው ስንቱ አለ፣ ስንቱ ደርሷል። አልሐምዱሊላህ እኛ እስካለን ድረስ ከቤተሰቦቻችንም አላህ ጨምሮ በደስታ በጤና የምናሳልፍ ያደርገናል ኢንሻአላህ። አላህ ካላ ዋናው አልሐምዱሊላህ። አላህ አመስጋኞችን ይወዳል። ስለ ሁሉም ነገር አልሐምዱሊላህ በሰላም ስላደረሰን ማለት ነው እንጂ አታስቡ። ይከፋል፣ በእርግጥ አውቃለሁ ይከፋል። እኔ ከቤተሰቦቼ ቢኖር እንደዚህ ኩርምት አንልም ነበረ። ሁል ጊዜ ስራ አንሰረም ነበረ። ክላሳችን ገብተን ለብቻችን አንቀመጥም፣ እንስቃለን፣ እንጫወታለን፣ ከቤተሰብ ጋር ምርጥ ጊዜ እናሳልፋለን የሚባል ሀሳብ ይመጣል። እና ስለዚህ ዋናው ትዕግስት ነው፣ ሰላም ነው። አልሐምዱሊላህ ማለት ነው። ያንም ቀን ልንደርስ እንችላለን ኢንሻአላህ። ዋናው ሰላም መኖሩ ነው፣ አፊያ መኖሩ ነው፣ በሰላም መድረሱ ነው። ከትዕግስት በኋላ ማረፍ አለ። ማለትም ከስቃይ በኋላ ማረፍ አለ። ትዕግስት ማድረግ ነው። ሁሉም ነገር ትዕግስት ያስፈልገዋል። በሰላም አላህ ያደርሰናል ኢንሻአላህ። ከቤተሰቦቻችን የምናሳልፍበት አላህ ያደርገናል። ዱአ አድርጉ በያላችሁበት እና ዱአ አድርጉ። ኢድ ሙባረክ ብያችኋለሁ ውዶቼ እና አበረታቱኝ።
ላይክ ሼር ሰብስክራይብም አድርጉኝ። ላይፍም አልፎ አልፎ እየገባው ነው እየገባችሁ አበረታቱኝ። እና ውድ ቤተሰቦቼ ይሄን ይመስላል። ብቻ ስለ ሁሉም ነገር አልሐምዱሊላህ። በጣም ነው ስራ ይበዛል እኔ ቤት። ስለዛ ነው እኔም ቪዲዮም ያልቀረጽኩት ለዛ ነው። ብቻ አልሐምዱሊላህ ስለ ሁሉም ነገር በማማረር አይሆንም አለማማረር ነው። ስራም ቢበዛብንም ደስተኛ መሆን ነው። አልሐምዱሊላህ ስራ ሊበዛበት ስንቱ ደርሷል። ባለፈው አንድ ልጅ አሁን በ3 ወሯ አይደል እንዴ እግሯ ተቆርጣ እጇ የሆነ ነገር ሆና በማታውቀው ነገር ታመመች። ተመርምራ በሰላም እሰራለሁ እለወጣለሁ ይሄ ሁሉ አለ እኮ። ይሄንን ስናይ እኮ ሰብር ማድረግ ነው። ወላሂ አላህን ማመስገን ነው። በሰላም ያለን እህቶች፣ በሰላም ከቤተሰቦቻችን በስልክ የምናወራ ሰዎች፣ በሰላም ምግብ አግኝተን እንቅልፍ አግኝተን ወጥተን የምንገባ ሰዎች አላህን ማመስገናችሁን አትርሱ። አመስግኑ። አመስጋኝ መሆን ነው አልሐምዱሊላህ ማለት ነው። በማታውቀው ነገር ምን አደጋ ይገጠማት እሷ አታውቅም። በመኪና አደጋ ትግባ ምን ትሁን እኔ እንጃ። ባላ ሞተች ተብሎ ነበረ። ሞተች አለች እኔ እንጃ። እሰራለሁ እለወጣለሁ ብላ አይደል እኔ ሞታለሁ ብላ አስባ አልወጣችም። እግርን እቆረጣለሁ ብላ አላሰበችም። ያላሰበች ነገር ገጥሟታል። እና ይሄ ነው። ይሄን ስናይ እኛን አላህን ማመስገን እኛም አላህን ማመስገን መርሳት የለብንም። አላህን እናመስግነው። ይሄን ይመስላል። በተረፈ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለቤት አዲስ ናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ ስለምታበረታቱኝ። የምታበረታቱኝ ኮሜንት የምጽፉልኝ ያላችሁ ስለ ሁሉም ነገር አመሰግናለሁ። ቻናሌ አዲስ ነው። 80 ቤተሰብ ብቻ ነው ያለኝ። 80 ፋሚሊ ማሻአላህ። በ15 ቀን 80 ሰው አፍርቻለሁ። ብቻ አልሐምዱሊላህ። ከዚህም በላይ እንደውም 80,000 ሰው ነው የማፈራው። ኢንሻአላህ ወደፊት ወደ ኋላ ማለት የለም። አላህ ካላ ወደፊት ብዙ ፋሚሊ አፈራለሁ ብዬ አስባለሁ ኢንሻአላህ። እና ስለ ሁሉም ነገር አልሐምዱሊላህ ማለት ነው። አልሐምዱሊላህ። በውስጣችሁ ደስተኛ ሁኑ። አትጨናነቁ። እኔ እንደዛ አላደረኩም እንደዚህ ያልሆንኩም አትበሉ። ሁሉም ነገር እኮ አላህ ባላ ጊዜ ነው የሚሆነው። ወላሂ አላህ ካላ ነው ብቻ የሚሆነው። እኛ ስላሰብን ስለተጨነቅን የሚመጣ ነገር ምንም የለም። ስለዚህ አብሽሩ ውዶቼ ማሮቼ፣ አብሽሩ፣ ፋበሉ፣ ዘናበሉ። አይሚራችሁን አትበሳጩ። እና ላላ ብዬ እወዳችኋለሁ፣ አከብራችኋለሁ። ባላችሁበት አለም ዳርቻ ሰላማችሁ ይብዛ። ሁላችሁም ኢድ ሙባረክ ብያችኋለሁ። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ባይ